ልጅ ምን የሚያለንበት ሁኔታ በጣም ጥሩ ሁኔታ ላይ ነው ያለነው። ያው በራሴ ጊዜ የገባሁበት ነገር ቢሆንም ግን አሁን እድሜ ላንተ እግዚአብሔር ይመስገን በጣም ደህና ሁኔታ ላይ ነን ሁለታችንም ተመስገን። ኦኬ እንደዛ ከሆነ እሺ፣ አይ አሪፍ ነው። ዋናው ጤናሽ መመለሱ ነው። ልጅሽም ደህና መሆኑ ጽንሱም ደህና መሆኑ የሚፈለገውና እንዴት ማለት አሁን ግን እኔ ማወቅ የፈለኩት እዛ ላይ ወይም ደግሞ የነበርሽበት ቦታ ምን አይነት ስቃይ ወይ ደግሞ ምን ነገር ነው ያጋጠመሽ እዛ ቦታ ላይ? እስኪ ማለት እንጃ እንዳየው ነው። ምንም ነገር አይኖረውም። እንኳን እዛ ውስጥ 3 ወር ያክል ለመቆየት ይቅርና 1 ደቂቃ ገብተህ እንኳን መቆየት የሚከብድ ቦታ ነው። ያው እርጉዝ ሆነህ ደግሞ ይከብዳል። ብቻ እንጃ አልፏል። አሁን ያው ግን እዛ ቦታ ላይ ግን እንክብካቤ ያድርጉልሽ ነበር ወይም ደግሞ የሚበላ የሚጠጣ ማለት እንዴት ነው? እዛ ላይ የምተኘው ራሱ በጣም የሚከብድ ቦታ ስለነበረ በደንብ ያየነው ነገር ስለሆነ እኛም ካሜራችን ላይም አላስገባንም። የዛን ሰዓት ትንሽ ቦታው ወይም ደግሞ ያለሽበት ሁኔታ ጥሩ ስላልነበረ ቦታው ግን ማለት እንዴት ነው ምግብ እዛ ውስጥ የምትበይው? የምታድሪበትስ የምተኝበትስ? ያው ምግብና መጠጥ እኮ ቁም ነገር የለውም ማለት ጎን እረፍት ከሌለው ማለት ጎኔን እንኳን አደላድዬ ለመተኛት አይመችም። በቃ ቁጭ ብዬ ነው ያመጡልኛል ምግብና መጠጥ። አየር እንኳን መቀበል እፈልጋለሁ ግን ወጥቼ መቀበል አልችልም። በቃ እንደ ውሻ እዛ ውስጥ ተዘግቶብኝ ነው የምቀመጠው እና እኔ እንጃ ለማውራት ሁላ በጣም የሚከብድ ቦታ ነበረ። እኔ በጣም ከባድ ጊዜ ነበር ያሳለፍኩት። አውቃለሁ እውነትሽን ነው። ስሜቱ በጣም ይገባኛልና መጥፎ ነገር እንደሆነ መጥፎ ጊዜ እንዳሳለፍሽ በደንብ ይገባኛልና ግን ያው ለተመልካቾቼ ማወቅ ስላለባቸው ስላሳለፍሽው ነገር በደንብ እንድትነግሪኝ ስለፈለኩ ወደዛ ስሜት እንድትገቢ ፈልጌ ሳይሆን ግን መማሪያ እንዲሆን ስለፈለኩ ነውና በተቻለሽ አቅም በምትችይው ትንሽ አንዳንድ ነገሮችን ለመጠየቅ ለማወቅ ስለፈለኩ ነውና እነሱ ማለት እንዴት ነው የተፈጠረው? ማለት አንቺ ልጁን እንትን ለማለት ፈልገሽ ነው ለመውሰድ ፈልገሽ ነው ወይስ እንዴት ነው ወደዛ ውስጥ እንድትገቢ ያደረጉሽ ወደዛ ቦታ ላይ የወሰዱሽ? ማለት ያው መጀመሪያ ላይ ተስማምተን ነበር። ማለት ያው እነሱ ብር ሊሰጡኝ እኔ ደግሞ ከባለቤቱ ላረግዝና ከዛ ከወለድኩኝ በኋላ ልጁን ልሰጣቸው ነበር የተስማማነው። ግማሽ ገንዘብ አስገቡልኝ መጀመሪያ ላይ። ያው እኔም ደግሞ ብርም ስለሚያስፈልገኝ ስለነበረ በሀሳባቸው ተስማምቼ ነበር በሰዓቱ። ግን ያው ነገሩ ከተፈጠረ በኋላ ካረገዝኩኝ በኋላ ልጄን መስጠቱ ከበደኝና ሀሳቤን ቀየረኩኝ አልኳቸው። እናቴ ደካማ ነች፣ እናቴን መርዳት አለብኝ። ነገ የተሻለ ኑሮ ማድረግ ነበረብኝ ለእናቴም እና በቃ ሀሳቡን ሲያቀርቡልኝ ይሻልኩኝ። ከባድ ነገር ነው እኮ ይገባኛል። ልጅን ወልዳ አሳልፈ መስጠት በጣም ከባድ ነገር ነው። ግን ካለኝ ኑሮ አንፃር ምንም አማራጭ ስላልነበረኝ እናቴም ችግር ላይ ነበረች በሰዓቱ። ስለዚህ እሷ ካለችበት ችግር ለማውጣት ብዬ ነበርና ግን ነገሩ ከተፈጠረ በኋላ አልቻልኩም። ማለት ወልጄ አሳልፌ ለነሱ መስጠት አልቻልኩም እና በጭራሽ ያው የሰጡኝን ግማሹን ብር ይዤ ለመጥፋት ነበር ያሰብኩት እኔ በሰዓቱ። ግን ያው አልሆነም። እንዳየኸው ልክ በዛ ሰዓት ላይ ልወጣ ስል ተገጣጠምን ከሴትዮዋ ጋር። ያዘችኝ ምንም በቃ እንዳስረዳትም አልጠየቀችኝም። እዛ የነበርኩበት ክፍል ውስጥ አስገባችኝ በቃ በቀጥታ። ከዛ በኋላ ከሰው ጋርም አልገናኝም፣ ወደ ውጭ መውጣት አልችልም። ያንን ከባድ ጊዜ ያሳለፍኩትኝ በዛ አጋጣሚ ነው። እሱ እውነትሽን ነው። ብዙ ችግሮች ይኖራሉ፣ ብዙ ነገር ይኖራል ይችላልና ማለት ይሄን ያህል ውሳኔ እንድትወስኝ ያደረገሽ
ችግሩ በጣም የከፋ ነበር ማለት ነው የቤተሰብ ጉዳይ እንደዚህ እስክትሆኝ ድረስ ወይ ደግሞ እንደዚህ አይነት ነገር ውሳኔ እንድትወስኝ ያደረገሽ? አዎ ስል እናቴ በቤት ኪራይ ነው የምትኖረው። በፊት ጠላ እየሸጠች ነበር የምታኖረኝና አሁን ላይ ደግሞ አቅሟም ስለደከመ እየሰራች መኖር አትችልም። እኔም ደግሞ በዚህ በማገኛት ትንሽ 3000 ብር ምናምን ምልክላት ምንም ነገር አያደርግላትም። ለቤት ኪራይ አይሆናት፣ ለአስቤዛ አይሆናት። በቃ ይሄን ሀሳብ ሲያቀርቡልኝ እናቴም ይሄን ያክል ሁል ጊዜ እየተሰቃየች ከምትኖር በአንድ ጊዜ ህይወታችን የሚለውጥ ነገር ከሆነ ብዬ ነበር እሺ ያልኩት። ኦኬ አንቺ አሁን ማለት እንደዚህ አይነት እሱ እውነቱን ይገባኛል። እንደዚህ አይነት ውሳኔ ስትወስኝ በኋላ እንደማይቆጭሽ ወይ ደግሞ እንደዚህ አይነት ነገር እንደሚመጣ አላሰብሽበትም ነበረ ነው ወይስ ፈጥነሽ ነው የወሰንሽው? ያው ካለው ነገር ወይ ደግሞ ካለሽበት ችግር አንጻር ስለምታየው ፈጥነሽ ነው የወሰንሽው? አላሰብሽበትም በደምብ እንደዚህ አይነት ነገር እንደሚመጣ? በቃ በሰዓቱ ይሄን ሀሳብ ሲያቀርቡልኝ ማለት 500,000 ብር ለኔ በጣም ትልቅ ነገር ነው። በጣም ህይወቴን ሊቀይርልኝ የሚችል ነገር ነው ለኔ። እና ይሄን ሀሳብ ሲያቀርቡልኝ ምንም አላቅማማውም ነበር። እና አሁን ማለት ልጁ ከሆነ በኋላ ወይ ደግሞ ከእንደዚህ አይነት ከተፈጠረ ከተጸነሰ በኋላ ቢያንስ ቆይተሽ ወይም ደግሞ ከተወሰነ ጊዜ በኋላ ማድረጋችሁ ነበረ? ወይም ደግሞ አጋጣሚዎች ከዚህ በፊት ወይም ደግሞ ለመፍጠር እንደዚህ አይነት ነገሮችን ለማድረግ አልሞከርሽም ነበረ? አይ ምንም አልሞከርኩኝም ነበር። የዛኔ ነው ወሰንሽው ለመውጣት ማለት ነው? ልክ ሴትዮዋ የምትመጣበት አካባቢ ላይ ስል የዛን ጊዜ ሴትዮዋ አምሽታ ነበርና እንደ አጋጣሚ ሌላ ጊዜ በጊዜ ነው የሚገቡት እሱም እሷም። በሰዓቱ ግን ሁለቱም አልነበሩም እና ከዛ በቃ ብቻዬን እንደሆንኩኝ ሳይ ከሚመጡበት ሰዓት አልፈው ሳይ በቃ ያገኙኝም ብዬ ነበረ ልወጣ ስል ተገጣጠምን በር ላይ። እነሱ ግን እዚህ በፊት አይጠረጠሩ ነበረ እንደዚህ ታድርጋለች እንደዚህ ልትወጣ ትችላለች ልጃችን ይዛ ምናምን ብለው አስበውበትም ወይም ደግሞ አውርታችሁበትም አታውቁም ከነሱ ጋር? አይ በዚህ መንገድ እንኳን ጠርጥረውኝ አያውቁም። ማለት ተስማምቼበት ስለሆነም እንደ ልቤ ነበር ውጭ የምወጣው። የፈለኩበት ቦታ ደርሼ እመጣለሁ። እናቴ ጋር እንኳን እየደረስኩኝ እመጣ ነበር ከዛ በኋላ ራሱ። ግን እነሱ ጠርጥረውኝ አያውቁም። እሱ ይከብዳል ማለት ሁኔታዎቹ ሁሉም ነገር ፈልገሽም ስላልሆነ ያደረግሽው። ግን ከሆነ በኋላ ሲያስገቡሽ ወይም ደግሞ እንትን ሲሉ ለልጁ ለጽንሱ እንኳን ቢያንስ ተው የጥሩነሽን እንኳን ብታዩ ወይም ደግሞ የሴትዮዋን ብታዩ አብረሽ የልጁ አባት የተብየው ያቶ ተመስገን እሱ ልጅ ይጎዳል ወይ ደግሞ እንደዚህ ይሆናል ብሎ የዛች ክፍል ወይም ደግሞ እዛ ቦታ ላይ ሲወስዱሽ እንትን አላለም? እሱ የሆነ ለማድረግ የሞከረው ወይም ደግሞ ሲያይሽ ለጽንሱ ምናምን ብሎ የሆነ ነገር እንትን አላለም? አረ እንደውም እሱ ጭራሽ መጥቶ አያውቅም። ምግብና ውሃ ራሱ የምታቀበለኝ እሷ ነች። ጭራሽ አይቶኝ ራሱ አያውቅም። ደግሞም ያው ትንሽ ጫናም ስለምትፈጥርበት እሷ በቃ በሷ ቁጥጥር ስር ስለሆነ እሱ ለዛም ይመስለኛል አላውቅም እንዲያውም አትፈቅድለትም። ማለት እኔ ጋር ቢገባ ምናልባት የሚያስመልጠኝ ምናምን ስለሚመስላት አታልየው ልወጣ የምችል ምናምን ስለሚመስላት አትፈቅድለትም ይመስለኛል። ስለዚህ አብዛኛውን ነገር የምትቆጣጠረው የምትለው ቤቱን የምትለው እሷ ናት ማለት ነው። ግን አንድ ያልጠየቁሽ ጥያቄ ማለት ይህን ሀሳብ ሲያቀርቡልሽ ወይም ደግሞ እንደዚህ ልጅ መውለድ እንደሚፈልጉ ሁለታቸውም ናቸው ወይስ እሷ ብቻ ናት እንትን ያለችው ሀሳቡን ያመጣችው? እንድትወልጂ ልጅ እንደዚህ ካደረግሽን ብር እንሰጥሻለን ብሎ ሀሳቡን ሁለቶችም አንድ ላይ ሆኖ ነው ወይስ እሷ ብቻ ናት መጀመሪያ እንደ ሀሳብ የነገረችሽ? ሀሳቡን እንኳን የነገረኝ ሁለቱም አንድ ላይ ሆኖ ነው። አንድ ላይ ሆኖ ነው? አዎ። ኦኬ አሪፍ። እና አሁን እንግዳዬን ይዤ እመጣለሁ። ከእንግዳዬ ጋር አስተዋውቅሻለሁ እንዲገባ አድርጋለሁ ማለት ነው። ማለት ምን እንግዳ ማን ነው? እሱን ሲመጣ አብረሽ ታይዋለሽ እና አሁን ላስገባውና አብረን እንትን ትያለሽ። ወይዘሮ መሰረት እባክዎትን ይግቡ እስኪ።
ደህና ነኝ እማዬ። ደህና ነኝ እማዬ፣ ተረጋጊ። ደህና ነኝ እማዬ፣ ተረጋጊ። ደህና ነኝ። ቁጭ በይ እማዬ፣ ተረጋጊ። ደህና ነኝ እኮ። ይረጋጉ። ምንም አልሆንኩም እማዬ፣ ደህና ነኝ። እነግርሻለሁ፣ ደህና ነኝ። ተረጋጊ እማዬ፣ በእናትሽ ተረጋጊ እማዬ። እንደው ምንድን ነው የሆንሽው? ምን ውስጥ ነው የገባሽብኝ? ምን ውስጥ ነው የገባሽብኝ ልጄ? እንደው ምን ውስጥ ምንድን ነው ያገኘሽ? ምን አገኘሽ? ምን አገኘሽ? ምን ሆነ? ይረጋጉ ማዘር፣ አሁን ይረጋጉና በደንብ ተረጋግቶ ያወሩ። በጣም ነው የማመሰግንህ። ችግር የለውም ማዘር። እና በጣም ነው የማመሰግንህ። በጣም ነው እንደው በጣም ነው የማመሰግንህ ልጄ። እንደው ወልዴ ሰጠኝ እኔ መሰለኝ። በጣም ነው የማመሰግንህ ልጄን ከነነፍሷ አገኘሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ውይ ልጄ። አሁን ይረጋጉ ማዘር። እንደምታውቂው ደስታ ያንቺን ጉዳይ የነገሩ ማዘር ናቸው። ከአዳማ ድረስ መጠው ሁሉን ነገር የነገሩን፣ የእኛ ጉዳዩን ያሳወቁን ለጋዜጠኛ ለሚኪ ነበረ የነገሩን። ጉዳዩን እንድንይዝ ያደረጉ ለሚኪ ያሳወቀው ነውና ሁሉ ነገር እንዲፈጠር ሁሉ ነገር እንዲደረግ አብረው ከሚኪ ጋር ሲሰሩ የነበር ማዘር ከአዳማ ድረስ እየመጡ እየተመላለሱ በስልክም እየጠየቁን ነበረ። ማዘር የልጄን ጉዳይ እንዴት አደረጋችሁልኝ? ልጄ ጠፍታ ቀረች፣ አንድ ልጄ እያሉ ነበርና እኛም ጉዳዩን ይዘን አብረን እየሰራን ነበር ከእናትሽ ጋር ከአዳማ ድረስ እየሄድን አንዳንዴም እናገኛቸው ነበርና ያለውን ጉዳይ ወይም ደግሞ ያለውን ነገር አሁን እኛም ልጃችሁ ተገኝታለች አግኝተናታል ብለን ከአዳማ ድረስ ይዘን መጠን አገናኝተናልና ሁሉም ነገር ሆኗል። ብቻ ባሪፉ ነገር አለና የሚሉት ካለ ማዘር እስኪ። እኔ ከነነፍሷ አገኘኋት በጤንነት። በጣም ነው የማመሰግነው። እናንተም አብራችሁን ተቸግራችሁ ይሄንን ጉዳያችሁ ብላችሁ ይሄንን ጉዳይ ተከታትላችሁ ከዳር ስላደረሳችሁ ልጄን በእጄ ስለከተታችሁ በጣም ነው የማመሰግነው። ችግር የለውም ማዘር። ዋናው እናንተ ሁለታችሁ እናትና ልጅ ማገናኘት ስለሆነ የኛ ሁሉን ነገር ችግር የለውም። አሁን ከልጆች ጋር እኛም ስላገናኘን ስለተገናኙ በጣም ደስ ብሎናልና ያለው ነገር ችግር የለውም። በጣም ነው የማመሰግነው እናንተን። ማለት ምን ቃላት የለኝም። እኔ ከዛ ውስጥ አውጥታችሁ ጭራሽ እናቴን ማገናኘታችሁ እኔ እንጃ በቃ ምን እንደምል አላውቅም። በጣም ነው የማመሰግነው። እኔ እግዚአብሔር ነው የላከው እናንተን። በጣም አመሰግናለሁ። እማዬ ማስክ ያረግሽው ምን ሆነሽ ነው? ደህና ነኝ። ትንሽ ጉንፋን አሞኝ ነው። ደህና ነኝ ልጄ። አንቺ እኔ ምን ሆናለሁ? አንቺን በሰላም እንኳን አገኘሁሽ እንጂ ጉንፋን ነው። ትንሽ ጊዜያዊ ጉንፋን ነች ትንሽ። አይዞሽ እማዬ፣ አሁን ሁሉም ነገር ያልፋል። እንኳን ኖርሽልኝ። እንኳን ምንም አልሆንሽ። እንኳን በሰላም አገኘሁሽ። አዎ እድሜ ለእነሱ እማዬ። ከነበርኩበት ችግር ውስጥ አስወጥተውኛል። የሁላችንም ችግር በእነሱ አማካኝነት ተፈታ። እግዚአብሔር ይመስገን። በጣም እናመሰግናለን። እሱ የኛ ስራችንም ስለሆነ እንደዛም ነገር ስለሆነ ዋናው ግን መመስገን ያለበት ጉዳዩን ይዞ በደንብ ከኔ በፊትም ይዞ ሲጨርስ የነበረው ሚኪ ነው መመስገን ያለበት። ምክንያቱም ብዙ ነገሩን ሲያድርግ የነበረ ሲሮራጥ በዚህ እሱም አዘን ላይ ነበርና ሁሉ ነገር ሲያድርግ የነበረ ሚኪ ስለነበረ እሱ ነው መመስገን ያለበት። ምንም ያን ያለ እኔ ያደረኩት ነገር ስራዬም ስለሆነ እኔ አይደለሁም ሁሉን ነገር ያደረኩትና ሚኪ ነው መመስገን ያለበት ብዬ የማስበው እሱ ነው። ግን እኛ የምንፈልገው እንደነገርኳችሁ ሁለታቸውን ማገናኘት፣ እናትና ልጅ እንደዚህ ተገናኝቶ ደስ ብሏቸው ስናይ ለእኛ ትልቅ ነገር እሱ ነውና ጉዳዩም እሱ ስለሆነ እኛም እንደዚህ አይነት ነገሮችን ነው የምንሰራ አብዛኛውን ጊዜ እና አሁን ያለችበት ሁኔታ የደስታም አሪፍ ላይ ስላለች ሁሉም ነገር ሰላም ነው። የሚገባትን ወይ ደግሞ የጤናም ይሁን የምንም ነገር እየተከታተለች እኛ ብዙ ነገር እያደረግንላት ስለሆነ አሁን አሪፍ ሁኔታ ላይ ነው ያለችውና ጥሩ ላይ ሁኔታ ነው ያለችውና አያስቡ ሁሉም ነገር የተስተካከለ ስለሆነ አሪፍ ነገር ነው ማዘር።
እሺ አዎ ትክክል ነህ። አሁን እዚህ ጉዳይ ላይ ለምን መሰለ እገሌ ከገሌ አይባልም። በህብረት አንድ ላይ ሆናችሁ ባትሰሩ ኖሮ እንደዚህ አይነት መፍትሄ አይገኝም ነበረ። ሚኪም እናንተም ሌሎችም ከጎናችሁ የተሰለፉ ሰዎች ሁሉ በህብረት ስለሆናችሁ ነው እንደዚህ አይነት ውጤት የመጣው እና ሁላችሁንም ነው የምናመሰግነው እኛ እኔም ልጄም። እሱ እውነት ነው፣ በህብረት ነው የሚሰራው። እነሱም ይህን ያደረጉት ይህን ጭካኔ ያደረጉት ሰዎች እንደዚህ እንድትሆን እንደዚህ አይነት ነገር ውስጥ ያስገቧትን ሰዎችም በቅርብ ጊዜ ውስጥ ፍርዳቸውን ወይም ደግሞ ለህግ አካል አሳልፈን ስለምንሰጣቸው እሱ ችግር የለውም። መሆን ያለበት ነገር ስለሚሆን ቅጣታቸውን ማግኘት ስላለባቸው እነሱ በደንብ ያገኛሉ ቅጣታቸውን እና በእኛ በኩል የሚገባውን ነገር እናደርጋለን። እሱ ችግር የለውም ማዘር። አዎ ትክክል ነው። ምክንያቱም በእንደዚህ አይነት በማይታወቅ ሁኔታ ልጅ ከእናት ከአባት ቤተሰብ ከቤተሰብ ስንት ተለያይቶ በማይታወቅ ሁኔታ ቀርቷልና እንደዚህ አይነት መፍትሄ መገኘቱና ሙከራ መደረጉ ደግሞ ትልቅ ለውጥ ነው። እናመሰግናለን። ምን ብዬ ልንገሮት፣ በጣም የሚያስጠላ ቦታ አለ አይደል? ለሰው እንትን የማይገባ ቦታ የሚያስጠላ ቦታ ነው የነበሩና ውይ 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 ማዬ እባክሽን ተረጋጊ። አልፏል እኮ ሁሉም ነገር ማዬ እባክሽ። በጣም ጭካኔ ነው። በጣም ያሳዝናል። ምን አርጋ ነው ይሄን ያህል ጭካኔ ተፈጸመባት? ምን አርጋ ነው ያስነው? ምን አርገናቸው ነው? ምን አርገናቸው? እንደው ምን በድላ ነው? ምን በድልሻቸው ነው? ልጅ ምን አድርገሽ ነው እንደዚህ አይነት ጭካኔ ተወሰነብሽ? እኔ እኮ እንቅልፍሽ ያሳሳኛል ልጅ። እንኳን አይደለም ይሄን ተረጋጊ እባክሽን። እንደው ምን አርገሻቸው ነው ልጅ? በቃ ተረጋጊ ማዬ እባክሽ ተረጋጊ። አልፏል አሁን ሁሉም ነገር ማዬ እባክሽ ተረጋጊ። በጣም ያሳዝናል። ከሰው ልጅ የማይጠበቅ ነገር ነው ይሄ። አሁን አያልቅሱ ማዘር። ትንሽ አሁን አሪፍ ሁኔታ ላይ እኮ ነው ያሉት። ሁሉም ነገር ሰላም ስለሆነ የነበረችበት ቦታ በጣም ከባድ እና የሚያስቸግር ነገር ስለነበረ ነው ያለችበት ሁኔታ። የዛኔ በጣም ከባድ ነበረና የታየውም እና ደግሞ ትንሽ ለመተኛትም ምን ለማለትም ለመንቀሳቀስም ለሷ ከባድ ነበር የገባችበት ሁኔታና ለዛ ነው ማዘር ይረጋጉ። አሁን ያለችበት ሰላም ስለሆነ ማለት ነው። በጣም አዝናለሁ። እንደው ምን አርገሻቸው ነው ልጅ? ምን ይሄን ያህል በደል የተፈጸመብሽ? ደህና ነበርሽ? የመጣሽ ስትጠይቂን ትደውያለሽ እናገኝ። በመሀል እንዲህ ምን ተፈጥሮ ነው ይሄን ያህል ጭካኔና ማቋረጥ የተፈለገው? እማዬ የራሴ ችግር ነው አልኩሽ አይደል እማዬ። በቃ አሁን ተረጋጊ። ሁሉም ነገር አልፏል እማዬ። በቃ ቀስ ብዬ ሌላ ጊዜ እነግርሻለሁ። እሺ እንግዲህ ምን አደርጋለሁ ካልሽ ይተው ማዘር። ቀስ ብለው ሁሉን ነገር እንትን ስለሚሉ ችግር የለውም። የነበረችበት ትንሽ ስለሚከብድ ስለነበረ ለዛ ነው ማዘር። ተመልካቾቻችን አሁን ሁሉም ነገር ሰላም ነው። እናትና ልጅም ተገናኝተዋል። አሪፍ ሁኔታ ነው ያለውና በጣም አሪፍ። እንዴ አንተ ለምን መጣ? እኔ በር ጠብቀኝ አይደል ያልኩ? እንዴት ገባ? ማን ያስገባው? ምን እየሰራ ነው እዚህ? ባገዝም በል እንዴ ምን አይነት ነገር ነው? ምንድነው የተፈጠረው ነገር? ይቅር በይ ልጄ። ምንም ተፈጠረው ነው? ምን ተፈጠረ? እማዬ ምንም አይደለም። ለምንድን ነው ይቅርታ የምልሽ? ምን አርገሽ ነው? ምንም አይደለም እማዬ። ሌላ ምን ተፈጥሮ ነው? አንተ ያማህል እንዴ? ተነስ። እናትሽ ናቸው። እናቴ ይቅር በሉኝ እናቴ። ምን ተፈጥሮ? አንድ ቀን ዞር ብለህ ሳታይ ዞር በለው ልጄ። ምንም በማይፈጠር ነገር በምን ይቅርታ እላለሁ? በምን ተፈጥሮ ነው የተፈጠረው ነገር ገና አላወቅኩም። አንዴ ወደዛ ሂድ በቃ። እስከ 3 ወር ሙሉ አንዴ ዞር ብለህ ሳታየኝ አሁን እንዴ የምትመጣው? ማዘር እባክዎት ይቅር በሉኝ። ደስታ የሚገባኝ አንተ እባክህ ዞር በልልኝ። ልጆትን ያገዝነው እኔና ባለቤቴ ነን። ምን? ይቅር በሉን። ከኔም ጸንሳለች። ይቅር በሉን። ምንም እያልክ ነው? ምን ይቅር በሉን። አንቺ ምን እያልክ ነው? አንተ ወንድ ሆነ እንደዚህ ይደረጋል? ማዘር ይቅር በሉኝ። እንደዚህ ይደረጋል? አንቺ እውነት ነው? እውነት ነው? እማዬ እነግርሻለሁ አልኩሽ እኮ እኔ። እውነት ነው ወይ? እሱ የሚለው እውነት ነው ወይ? እማዬ እባክሽን ተረጋጊ። ምንድን ነው የምረጋገው? ምን እየሰማሁ ነው ያለሁት? ምን እያላችሁ ነው? ማዘር ይቅር በሉኝ። ምን እያላችሁ ነው? ምን እየተደረገ ነው ያለው? ይቅር በሉኝ። እኔን ይቅር በሉኝ ማዘር። እኔ ነኝ ጥፋተኛ። በጣም ይቅር በሉኝ።
በጣም አዝናለሁ። ከጠበኩት ነገር በላይ ነው የሆነብኝ። አዝናለሁ በጣም። ሻትዘኝ ይኸውልሽ እኔ ቀስ ብዬ እነግርሻለሁ ብዬሻለሁ እኮ እማዬ። ደስታ ይቅር በይኝ። አዝናለሁ በጣም። ዞር በልልኝ፣ ህይወቴን አጣበረሽብኝ ጭራሽ። ዞር በልልኝ። ደስታ ይቅር በይኝ። በእኔና በባለቤቴ ስም ይቅር በይኝ እባክሽን፣ እባክሽን ደስታ፣ ለልጃችንም እያሰብሽ አንተ ሰውዬ ዞር በልልኝ። ለልጃችን እያሰብሽ ለምን አታሰጡልኝም? ዞር በልልኝ። ምንድን ነው የምትለው? ደስታ እባክሽ ለልጃችን እያሰብሽ ዞር በልልኝ። ምን እያልክ ነው? እማዬ መቼም አይደረግም። እንደዚህ አንተ ከልጄ ላይ ውረድ። የኔ ልጅ እንደዚህ አይደለችም። እኔ እነግርሻለሁ ሁሉ እንደዚህ አይደለችም። እኔ ደስታ ለልጃችን ስትይ ይቅር በይ። ዞር በል ካጠገቤ። ምንድን ነው የምታወራው? ደስታ ለልጃችን ስትይ ምን ልጅ ነው? ለልጃችን ስትይ ይቅር በይኝ። ልጃችን አብረን እንዳሳድግ ዞር በልልኝ። የምን ልጅ ነው የምታሳድገው አብረኸኝ? እባክሽን ልጄ ደስታ ልጃችን እናሳድግ። ማዘር ይቅር በሉኝ። ኧረ እኔ እንደዚህ አይነት ነገር አላምንም። እኔ አላምንህም እንደዚህ አይነት ነገር። እውነት ነው ይሄን አድርገሻል? አይደለም እማዬ፣ እኔ እነግርሻለሁኝ ቀስ ብዬ። እሱን አትስሚው እማዬ። አንተ ዞር በል በቃ ዞር በል። እንዴ ለምን በቃ ዞር በል። ከልጄ ላይ ውረድ እባክህ ከልጄ ላይ ውረድ። ከልጄ ላይ ውረድልኝ። ከኔ ዞር በል። ማዘር ከኔ ጸንሳለች እኮ። ላምንህ አልችልም። የኔ ልጅ እንደዚህ አታደርግም። ላምንህ አልችልም። ንገሪያቸው ለማዘር ንገሪያቸው። ልጃችን እናሳድግ። ደስታ ይቅር በይ እባክሽን ደስታ። ኧረ እባካችሁ አስወጡልኝ። በቃ ሲጀመር አንተ አመልጠን የመጣው ካለኔ ፍቃድ ነው የመጣው። በቃ ተነስ ይበቃል። ከዚህ በላይ አያስፈልግም። ልጃችን እናሳድግ። በቃ አንተ ሲጀመር እኔ እንትን ብዬ አይደለም የመጣው እና ብዬ አይደለም ያስገባው። ተመልካቾቻችን እንዳያችሁት ልጁም ከኛ አመልጦ ወይ ደግሞ እኔ ጠብቀኝ ካልኩት ቦታ ላይ እንትን ብሎ ሳይታሰብ ነው የገባው። የተፈጠረው ነገር ትንሽ ተረባብሸዋል። እናትየዋም አላወቀችም ነበርና የደስታ እናት ትንሽ ተረባብሸዋልና እስኪ ይከብዳል፣ ግን እስኪ እናያለን። እማዬ እባክሽን ይቅርታ አድርጊልኝ። መጀመሪያ ምኑንም በማላቅበት እንኳን ተገኘሽ እማዬ፣ ልጅ እንኳን ምንም አልሆንሽ። ምንም ይሁን ግን እውነቱን ማወቅ እፈልጋለሁ። እውነቱን ብቻ እንድታስረጅኝ ነው የምፈልገው። እኔ እኮ እሺ እነግርሻለሁ እማዬ፣ ግን ምንም እንደማትይኝ ቃል ገቢልኝ። መጀመሪያ እማዬ እባክሽን ምን በሌለሽበት ሰዓት እንደዛ ተጨንቄ አምላኬን ስማጸን ቆይቼ አሁን ሳገኝሽ በሚሆነው ነገር እኔ ምንም ልል አልችልም። ተነሺና እውነታውን አስረጅኝ። ይረጋጉ ማዘርና እውነታውን ይነግሮታልና ትንሽ እሷም የነበረችበት ሁኔታ አስቸጋሪ ስለነበረ ተረጋግተው እርሶም ያዳምጧት። እስኪ ሁሉ ነገር ትነግሮታለች። ለመረጋጋት ግን መጀመሪያ እርሶ እንትን ይሞክሩ። ደስታ አንቺ ደግሞ ቀስ ብለሽ ለእናትሽ ያለውን ነገር የተፈጠረውን ምን እንዳጋጠመሽ ምን እንደሆንሽ ቀስ ብለሽ ተረጋግተሽ ንገሪያትና ያለውን ነገር ቀስ ብለሽ ንገሪያት። ሳትረበሽ ስሜታዊ ሳትሆኚ ሁሉንም ነገር ለእናትሽ ማወቅ ስላለባት ንገሪያት። እማዬ እኔ እንዴት ብዬ እንደምነግርሽ አላውቅም እማዬ። ማለት ያደረኩት ነገር ለማውራት አይደለም ለማሰቡን ላይ ይከብዳል እማዬ። እና እማዬ ማለት የኔ አሰሪ መውለድ አትችልም እና መሀን ነች እና 500,000 ብር ልሰጠኝ ለእኔ እኔ ደግሞ ልጅ ወልጄ ልጄን በ500,000 ብር እንሸጥላቸው ነበር የተስማማ ነው። እና ያንን ብር እንዲሰጡኝ ስንስማማ ቅድም መቶ የነበረው ባለቤቷ ነበርና ከሷ ረገዝኩኝ። ከዛም ስወልድ ልጁን ለነሱ ልሰጣቸው ነበር የተስማማ ነው። ነገሩ ከተፈጠረ በኋላ ግን ሀሳቤን ቀየርኩኝ። ማለት ካረገዝኩኝ በኋላ ልጄን መሸጡ ከበደኝ። እናም ቢሰላቸው ነው አግተውኝ የነበረው እማዬ። በቃ ይሄ ነው። በጣም ነው የሚከብደው።
በጣም ይከብዳል። በጣም ያሳዝናል። እነሱስ ምን አይነት አረመኔ ሰዎች ናቸው? ይሄንን ያህል ጭካኔ በሰው ልጅ ላይ የማይደረገውን አንቺ ላይ ሊያደርጉ የቻሉት? ከሌላ በኩል ልጅ ማግኘት አቅቷቸው ነው? በሌላ ማምጣት አቅቷቸው ነው? አንድ ፍሬ ልጅ ለስራ ተብሎ የወጣችን እንደዚህ አይነት ጭካኔ ውስጥ እንደዚህ አይነት አረመናዊ ድርጊት ውስጥ የፈጸሙት? አሁን ይሄንን የምታስረጅኝ ነገር አንቺ አርገሽዋል? ገንዘብስ ተቀብለሻል? ገንዘብ ተቀብለሻል? አዎ እማዬ፣ እርጉዝ ነኝ። በጣም ነው የሚያሳዝነው። አንቺ ቆሻሻ! አሁን አንቺ የኔ ልጅ ነሽ፣ ከኔ ተፈጠርሽ። አንቺ ማትረቢ። ለምንድን ነው ታዲያ እኔ ለአንቺ ማለቅ ሰው የመውለድን የልጅን ቆስል አየሽው አይደለም? በጣም ነው የሚያሳዝነው። ከአንቺም አልጠበቀው ነገር ነው። እኔ ሌላ ችግር ውስጥ ገባሽ ብዬ ነው። ይሄማ ራስሽ በራስሽ ላይ ያመጣሽው የራስ መውደድ ነው። እነሱም ራሳቸውን ይወዳሉ፣ አንቺም ራስሽን የምትወጂ ነሽ። ለገንዘብ ብላችሁ ራሳችሁን አሳልፋችሁ የምትሰጡ። በጣም ያሳዝናል። ያሳዝናል በጣም። እማዬ እኔ ካረኩት ነገር እኮ ጥሩ ነው አላልኩም እኮ እማዬ፣ ግን እባክሽ ይቅርታ አድርጊልኝ። ቆይ አንቺ ካልተረዳሽ ማን ነው የሚረዳኝ እማዬ? በጣም አዝኛለሁ። በጣም አንቺ ከኔም አልተፈጠርሽም፣ ከኔ ዘር አልወጣሽም። አንቺ እንደዚህ አይደረግም። እንደሱ አትበይ ልጅን የሚያክል ነገር እንደሱ አትበይኝ። ልጅን የሚያክል ነገር እንዴት ነው በገንዘብ ቀላል ነገር ነው ብዬ እኮ አላልኩም፣ ግን ኑሯችንን ለማሻሻል ብዬ እኮ ነው እማዬ። ምን ላድርግ? የሚሻሻልበት ስንት መንገድ አለ፣ ስንት መንገድ አለ። ልጅን አሳልፎ ራስን አሳልፎ በመስጠት ነው እንደ ኑሮ የሚሻሻለው? እንዲህ ነው ያስተማርኩሽ? እንደዚህ አይነት ነገር ነው ስመክርሽ የነበረው? አንቺ አሁን ከኔ ተፈጠርሽ፣ ከኔ ጋር እኔ ያሳደግኩሽ አንቺን። በጣም አዝናለሁ። እና ይሄም ከምሰማ ምን ነው መሃኖኜ በቀረሁኝ። በጣም ያሳዝናል። ከዚህ በላይ እኔ መቆየት አልችልም። ማዘር የት ነው የሚሄዱት? አልችልም። እሺ ቆዩ፣ በኋላ መቆየት አልችልም። አልችልም። እሺ ቆዩ ማዘር። ተረጋጊ። በቃ አንቺ ተረጋጊና እኔ አውርቻቸው በደንብ አናግሬያቸው ስለመጣ፣ አንቺ ግን ተረጋግተሽ ጠብቂኝ እሺ?